እንዳለም ሁሉም አይኖች ወደሱ ዞሩ። ሁሉም ሰው ይሄ ልጅ ምን የተለየ ነገር አለው? በፍጹም ሊሆን አይችልም። አንዳንዶቹም እንገላዋለን፣ በእርግጥ የሆነ ስህተት አለ እያሉ ነበር። ይሄ ጭንቀቱ ሳያንሰው አሌክሲያ መታ ጎኑ ተቀመጠች። ለሻዶ እና ለጓደኞቹ ከሌሎቹ የተለየ ቁርስ መጣችላቸው። አሌክሲያም ለሻዶ ከከሰዓት በኋላ የቡሸን ልምምድ እንደምታደርግ አውቄያለሁ፣ አብረን ልምምድ ካደረግ ምን ይመስላል አለችው። እሱም የኃይል ደረጃ ዝቅተኛ ስለሆነ የመጨረሻ ክፍል ውስጥ ነኝ፣ ስለዚህ ልረብሽሽ ይችላለሁ አላት። እሷም ሀሳብ አይግባ፣ በነገሮች ማል ገብቼ አንደኛ ክፍል ውስጥ አስገብቼሃለሁ አለችው። ልምምዱንም ይጀምራሉ። የእሷ ምት ደካማ፣ ፍጥነቷም ቀስ እንደሚልና ስታጠቃም አስማቷን በብዛት እንደማትጠቀም አስተዋለ። በመጀመሪያ ሻዶ እሷ ከኃይሉ ደረጃ ጋር እኩል ለመሆን ብላ አውቃ እንደዚህ የምትሆን መስሎት፣ ነገር ግን እሷ እንደዚህ የምታደርገው አመታቱንና ስታጠቃው እንዴት እንደሚከላከል ለመከታተል ነው። ከትምህርት በፊት ራሱ እንደሱ ያማማቀች ነበር። ቤዚኮችን ብትችልም አመታቷ በጣም ቀልጣፋ ነው። እሷ የእህቷን ኃይል ደረጃ ለመብለጥ ፈልጋ ይሆናል። እህቷም አሁን እንደ ኪንግደሙ የጨለማ ጠባቂ ናት። ትምህርቱም ካለቀ በኋላ ሴፍ አጠቃቀሚ መንገድ ጥሩ ነው፣ ነገር ግን ከኔ አጠቃቀም ጋር ስለሚመሳሰል እጠላዋለሁ አለችው። በዚህ ማለም ዚኖ መጥቶ በእውነት አንቺ ይሄን ሰው ነው የመረጥሽው? እንደዚህ ሆነ እንደዛ ታውቂያለሽ፣ መጋባታችን አይቀርም። ፍቃደኛ ከሆንሽ ነገሩን በጊዜ መጨረስ እንችላለን አላት። እዚህ ጋር ሻዶ ከዚኖ ጋብቻ ለማምለጥ ብላ እንደተቀበለችው ይረዳል። ሻዶም ነገሩ ገብቶኛል፣ እኔም ከዚህ በላይ የሰው አይን ውስጥ መግባት አልፈልግም፣ ስለዚህ ይህን ጨዋታ ብናቆም ይሻላል አላት። እሷም አንተም ከጓደኞች ጋር አስይዘ አጠቅ አይደል የውሸት ፍቅርን የገለጽክልኝ፣ ይሄንንም ጓደኞችን አስፈራርቼ ነው ያወቅኩኝ፣ ስለዚህ ወደ ኋላ እመለሳለሁ ብለህ ካሰብክ ለአካዳሚው ተማሪዎች በሙሉ ያደረግከውን ነገር እናገራለሁ። ከዛ በኋላ ጥሩ ቀን አታይም፣ ስለዚህ ዚኖ እስከሚፋታኝ ድረስ ትወናችንን እንቀጥላለን ብላ የወርቅ ሳንቲም ወረወረችለት። እሱም ስለሚያስፈልገው ወሰደ። ባለችው ነገርም ተስማማ። ይህ ግንኙነትም ከሳምንት በላይ ቀጠለ። አንድ ቀን አብረው እየሄዱ ሳለ ግንኙነታቸውን ለማቆም ወሰኑ። ሁለተኛው ቀን በጠዋት ከዚኖ ጋር ትምህርት ቤቱ ፊት ለፊት ተገናኙ። ዚኖም አሌክሲያ ከትላንት ጀምሮ ወደ ቤቷ አልተመለሰችም። የኪንግደሙ ወታደሮችም በዚህ ነገር ላይ ምርመራ እያደረጉ ነበር። እናም መጨረሻ ያያት ሰው አንተ ነህ፣ ስለዚህ ከተጠርጣሪዎች ውስጥ አንዱ ነህ፣ ትንሽ ጥያቄዎችን ልጠይቅ አለው። እዚህ ጋር ሻዶ ትልቅ ችግር ውስጥ እንደገባ ይረዳል።